ማሲ ምን ሸይነ ፊትሽን እኮ ጥለሽዋል። እባክህ ሰሞኑን በጣም ደብሮኛል። አይደብርሽ ይኸውልሽ ትንሽ ጊዜ ብቻ እንጥላችኋለን። እሺ ኧረ እኔ በእነሱ ምክንያት አይደለም የደበረ እና ምን ሸይነ ቲቸር ሽሜን ካየሁት እኮ በጣም ቆየ እና ታዲያ ፎንቃ ነው አቀርቃሪ ከተተሽ የምር ግን በጣም ናፍቆኛል። ታዲያ እንደዛ ከሆነ ፈለግ አድርጌት እንዳለ ልንገርሽ እንዴ? እኔ ቅርብኝ ቲቸር በቃሉ የሌለ ጠምዶ ይዞኛል። በዛ ላይ እየጠረጠረ ነው። ምን ቲቸር ሽሜን እንደምትፎነቅቂው ቲቸር በቃሉ ያውቃል እያልሽ ነው? አይ ማወቅ እንኳን አያውቅም፣ ያው ተጠራጥሮ ነው። ወይኔ መሲ ተበላሽ። ይኸውልሽ ቲቸር በቃሉ ነገር ከያዘ የያዘ ነው፣ መቼም ነው የማይፈታው። ስለዚህ ቲቸር ሽሜ ጋር ያለሽን ነገር ለጊዜው ብታግጁ ይሻልሻል። እሱን ለማድረግ ስሞክር አይደል እንዴ ፍቅሩ የሚይዘው። ቲቸር ሽሜ ግን ይመቸው። በአንድ ቀጭን ችግኝ ተፈቅሯል። ማን ነው ችግኝ? አንተ? ይኸውልሽ መሲ እኔ እኮ ማለት የፈለኩት ችግኝ ማለት ታዳጊ ለማለት ነው። በልበል ናታን፣ እኔ እንደዚህ አይነት ጭው አይመቸኝም። ትጣላኛለሽ። በቃ ፈትቻለሁ፣ ግን ፍቅር ይመቸው። ምን ማለት ነው? አድናቂው ነኝ ለማለት ያክል ነው። በል እሺ ድልኝ። በቃ እኔ ብቻዬን መሆን እፈልጋለሁ።